እኛን የሚወክል ዋስትና አለን እያልኳችሁ። ስለዚህ የወደቀ ምክንያት የለውም ወድቅ ያለው ብሎ ለመጥፋት፣ በኃጢአት የዛለ ምክንያት የለውም ዝያለው ብሎ ለመሄድ፣ በተደጋጋሚ ስንፍና ውስጥ ያለ ሰው ምክንያት የለውም። ምክንያቱም እግዚአብሔር ምክንያታችንን አሳጥቶናል አይደል? መጀመሪያም በጸጋው አዳነን፣ ደግሞ ዋስትና በቀኙ አስቀመጠ። አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ ማለ አይጸጸትም ይላል። ስለዚህ በመሐላ በቀኙ ዋስትና አስቀምጦልናል እና በአብ ዘንድ ያለው እሱ የኛ ወኪል ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ጊዜ ለጥቅም የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። አጭር ጸሎት በማድረግ ወደ ትምህርታችን እንሻገራለን። በአንድነትና በሶስትነት የምትቀደስ የምትሰለስ አምላካችን ልዑል እግዚአብሔር በብዙ ምሕረት በብዙ መልካምነት ያንተ በሆነ እውነት ልታሳድገን፣ ልታስተምረን፣ ልትተክለን እድል ሰጥተህ እንደሰበሰብከን እናምናለን። ምስጋናና ክብር ለስምህ ይሁን። ከሕያው መንፈስህ በቀር አንተን ሊያብራራ የሚችል ማንም ስለሌለ ጌታ ሆይ በመንፈስህ በኩል ድንቅ አድርገህ ራስህን እንድታበራልን ሁሌ ማንነትህን በማወቅ በፊትህ የምናድግበት ጸጋ እንዲበዛልን እንለምንሃለን። ጌታ ሆይ እውነተኛ አስተማሪ አንተ እንደሆንክ እናውቃለን። ለልብ የምትናገር ለውስጥ የምታወራ ወደ እውነት ሁሉ መምራት የምትችል አንተ መሆንህን እናምናለን። በዚህ ማንነትህ ዛሬም እንጠብቀሃለንና ጉባኤው ላንተ አሳልፈን እንሰጣለን። ድንዛዜ የሚሆኑ ማስተዋልን የሚይዙ በልዩ ልዩ መንገድ የሚፋለሙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ተጽዕኖ ማድረግ እንዳይችሉ ስራቸው በሕያው ስምህ የፈረሰ ይሁን። ጌታ ሆይ ይህንን በዚህ ተገኝተው ለሚያደምጡ ደግሞም ይህ በሚተላለፍበት ቦታ ጊዜና ሁኔታ ሁሉ ለሚሰሙ ያንተ የሆነውን ብዙዎች የሚካፈሉበት ያንተ ትምህርት እንዲሆን ጸጋህ ይደግፈን። ደግሞ ጌታ ሆይ ለማን ምን እንደሚያስፈልግ አንተ ታውቃለህ። በዚህ ያለውን በስም የምትለይ እያንዳንዱን የምታውቅ አባታችን ማንም ስለማንም ምንም እንዲነግርህ የማትፈልግ ሕይወታችን ሆይ እንደሚያስፈልገን መጠን አንተ ተናገር፣ አንተ አስተምረን። ጸጋህ በነገር ሁሉ ይብዛልን። በጌታችን በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። እግዚአብሔር ይመስገን። እግዚአብሔር ስለሰጠን ተጨማሪ ጊዜና እድል እንግዲህ ምስጢረ ሥላሴን እየተካፈልን ነው። የአካል ልዩነት፣ የስም ልዩነት፣ የግብር ልዩነት በመለኮት ወይም ደግሞ በአንዱ አምላክ መኖሩን እንድናስተውል ስለ አብ ስለ ወልድና ስለ መንፈስ ቅዱስ እንዲህ እንድናምንና እንዲህ እንድናስብ የሚጋብዝ ወይም የሚያስተምር የመጽሐፍ ቅዱስ ክፍል እንዳለ፣ ክፍል ብቻም ሳይሆን ክፍሎችና ብዙ ጥቅሶች እንዳሉ እንድናውቅ እንግዲህ ብዙ ጥቅሶችን አብ ወልድና መንፈስ ቅዱስን በተለየ አካል ወይም ከአንድ በላይ የሆነ አካል ያለው መለኮት እንደሆነ አምላካችን ልንገነዘብ በምንችልበት ሁኔታ እያየን እንደሆነ ታውቃላችሁ። ባለፈው ጠቆም እንዳደረግኳችሁ በጌታ ፍቅር ዛሬም ደግሜ ማሳስባችሁ ይሄኛው ክፍል ያውን እያየን ያለነው ክፍል በተጻፈው መጽሐፍ ውስጥ አንዳንድ ጊዜ በደምሳሳው ስናነብ ለይተን የማናስተውላቸው ግን አብ ወልድ መንፈስ ቅዱስን ወይም ሥላሴን በውል ወይም በግልጽ ሊያስረዱ የሚችሉ የመጽሐፍ ክፍሎችን በደንብ ማየታችን በተደጋጋሚ መመልከታችን ሁልጊዜም ቢሆን ከዚህ በኋላ በዚህ ማስተዋል ሆነን በእያንዳንዱ የመጽሐፍ ቅዱስ ክፍል ውስጥ ይሄንን ባነበብን ጊዜ ሁሉ ሥላሴ ወይም አብ ወልድ መንፈስ ቅዱስ በተለየ ስም በተለየ አካልና ግብር የሚኖሩ ወይም የሚኖር አምላክ መሆኑን እንድንገነዘብ ስለሚያስችል ነው። ምሳሌ ሰጥቶ ማለፍ ይቻላል። ቀለል አድርጎ የተወሰኑ ጥቅሶችን ወዘተርፈ ብሎ ማለፍ ይቻላል።
እና ይሄንን ትምህርት ወዘተ ብዬ ማለፍ ስለማልችል ነው በደንብ ጊዜ ወስደን እንድናሰላስል እንዲሰርጽ አንዳንዴ ነገሮችን መደጋገም የሚያስፈልገው ስርጸት እንዲኖር ነው፣ ሰው በደንብ እንዲረዳው ነው። እና እንደ ስብከትም እንዳትቆጥሩት፣ ያው ስብከት አይደለም። አንዳንዴ በብዙ መልእክት ጥናት ውስጥ ትምህርታዊ ስብከት እንደምናደርግ ታውቃላችሁ። በዚህኛው ትምህርት ግን ትምህርት ነው እየተማርን ያለ ነው እና እንደ ስብከት የሚያነቃቃ እንደ ስብከት አሜን ሃሌሉያ የሚያሰኝ ላይሆን ይችላል። ግን ክሪቲካል እያንዳንዱን ጥቅስ በደንብ አድርጎ መመልከት በጣም አስፈላጊ ስለሆነ ዶክትሪንም ስለሆነ ትምህርተ ሃይማኖትም ስለሆነ መሰረታዊ ትምህርትም ስለሆነ ነው በዚህ መጠን በጣም ብዙ ጥቅሶችን በተደጋጋሚ እንድታዩ እንድናይ እየጋበዝኳችሁ ያለሁት። ስለዚህ ከወትሮ የመልእክታትም ጥናት ደግሞም ስብከት ወይም ደግሞ ከተለመደ በእንዲህ አይነት መልኩ ከሚቀርብ የትኛውም ዝግጅት በተለየ መልኩ ይሄንን ማየት ስለሚገባ ያው በትዕግስትና ባለፈው እንዳልኳችሁ የምሰጣችሁን ጥቅሶች ወይም ደግሞ የምታገኟቸውን ጥቅሶች በማየት ውስጣችሁ እንዲቀር የራሳችሁን አስተዋጽኦ እንድታደርጉ በጌታ ፍቅር ደግሜ ያሳስባችኋለሁ። እንግዲህ ባለፈው በነበረን ጊዜ በጥቅሉ ጠቅለል ባለ ሁኔታ አንዱ አምላክ ከአንድ በላይ የሆነ አካል ያለው መሆኑን የሚያስገነዝቡ ብዬ አንዳንድ ጥቅሶችን በመስጠት በተለይ እስከ ዮሐንስ ወንጌል 20:21 ድረስ አይደል እነሱ አይነት ጥቅሶችን በመስጠት ከዚህ በኋላ በመልእክታት በግብረ ሐዋርያትም ጨምሮ ያሉ የተወሰኑ ጥቅሶችን ጨምረን እንግዲህ በመጽሐፍ ቅዱስ ውስጥ የአካል ልዩነት መኖሩን የሚያስገነዝቡ ጥቅሶችን ከተመለከትን በኋላ ወደ ቀጣዩ ትምህርት እንሄዳለን። ዘርዝረን ወደምናየው ብያችኋለሁ። እሱን ነው የምቀጥለው። የተወሰኑ ጥቅሶችን አሁንም ተጨማሪ ማስረጃና ማብራሪያ ስለሚሆኑ እነዚህን ደግሜ አስታውሳችኋለሁ ወይም ደግሞ ጨምሬ በመስጠት ወደ ቀጣዩ እናልፋለን። የጌታ ምሕረት አሁንም ይብዛልን። እንግዲህ አንድ አካል ያለውን አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ብለን እንደምንጠራና አብ፣ ወልድ፣ መንፈስ ቅዱስ የአካል የስም እንዲሁም የግብር ልዩነት እንዳላቸው የሚያመለክቱ ጥቅሶች ናቸው እነዚህ ብያቸዋለሁ። እንግዲህ እያንዳንዱን ጥቅስ በተመለከትን ጊዜ በእርግጥ አብ ብለን እንዳየነው እንዲሁ ወልድ ብለን መንፈስ ቅዱስንም ብለን እንዲሁ ጥቅሶችን ለቅመን ማየት እንችላለን። በዛ መልኩም ነው የተዘጋጀሁት። ግን ባለፈው ምናልባት በደንብ አስተውላችሁት ከሆነ የአካል ልዩነት ያሳያሉ ብዬ የነገርኋችሁ ጥቅሶች ስለ አብ በምንመለከትበት ክፍል ስለ ወልድም ስለ አብ በተመለከትንበት ክፍል ስለ ወልድና ስለ መንፈስ ቅዱስም እናያለን። ስለዚህ እነዚህ ጥቅሶች የአካል ልዩነት መኖራቸውን የሚያስገነዝቡ ናቸው። በዚህ መልኩ ይሁት ብዬ ደጋግሜ አስምሬ ያለሁና እያንዳንዱ ጥቅስ በሌላ መልኩ ስለ አብ ያየናቸውን እንዲሁ ከወልድም ጋር አያይዘን ብንመለከታቸው አብና ወልድን በተለየ ስምና አካል እንድናይ ይጋብዛሉ። ይህንን በደንብ ማስተዋል ያስፈልጋል። እንግዲህ በዚሁ ሁኔታ በግብረ ሐዋርያት ውስጥ ተጽፈው የምናያቸውን የተወሰኑ ነገሮች አስታውሳቸዋለሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ እንዲህ የሚል ቃል እናነባለን። ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ይላል ቁጥር 4 ላይ። አስተውሉ። ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። አብ የሰጠውን የተስፋ ቃል ጠብቁ። አብ የሰጠውን የሚለውን አስምሩበት። ይህን የተናገረው ጌታ ኢየሱስ ነው። ይህንን የጻፈው ሉቃስ ነው። እንደምታውቁት ግብረ ሐዋርያት በእሱ የተጻፈ ነው። ጌታ ኢየሱስ ክርስቶስ ስለ ሌላኛው አካል ወይም ስለ መንፈስ ቅዱስ የተናገረውን ነው የሚነግረን። አብ የሰጠውን አብ የሰጠሁትን አይደለም ያለው። ግልጽ ነው። አብ የሰጠውን እርሱ ብሎ የሰጠውን በማለት መናገሩን እናያለን። በሶስተኛ መደብ ነው ሲናገር የምናየው። ይገባናል አይደል? የሶስተኛ መደብ አንደኛ መደብ ምናምን የሚለው ነገር መቼም እንደማታዘቡኝ ተስፋ አደርጋለሁ። ግልጽ የማይሆንለትም ይኖራል። እኔ ስል ይሄ መጀመሪያ አንደኛ መደብ ነው አይደል?
ደግሞ አንተ ስል ሁለተኛ መደብ ነው። ፈርስት ፐርሰን ሲንጉላር እና ፕሉራል የምንለው ማለት ነው። እና የመጀመሪያ አንደኛ መደብ ስንል እኔ ማለታችን ነው። ሁለተኛ መደብ ስንል ደግሞ አንተ ማለታችን ነው። ሶስተኛ መደብ ስናደርግ ግን ሶስተኛ መደብ ስንል እንግዲህ ስለሌላ ማለት ነው። እዚህ ጋር ስላለ ሳይሆን አንተ ብለን ሳይሆን ስለሌላ ማለት ነው። ቋንቋው ግልጽ ነው ብያለሁ። ስለዚህ ጌታ ኢየሱስ ክርስቶስ ስለራሱ ሲናገር ደግሞም እንደገና ስለ አባቱ ሲናገር ደግሞም ስለ መንፈስ ቅዱስ ሲናገር እንሰማለን። ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ከኔ የሰማችሁትን አብ የሰጠውትን አይደለም ያለው፣ ራሱን አብ አይደለም ያደረገው። እና የሰጠው ማን ነው? አብ ነው። ስለ መንፈስ ቅዱስ የሰጠው የተስፋ ቃል ነው። አብ የሰጠውን የተስፋ ቃል ጠብቁ። ስለዚህ የሰጠውን የሚለውን ቃል እናስምርበት። አብ የሰጠው የተስፋ ቃል ስለ መንፈስ ቅዱስ የተነገረውን መሆኑን ይነግረናል። ስለዚህ ራሱን እናያለን። ደግሞ አብ የሰጠውን የተስፋ ቃል እናያለን፣ መንፈስ ቅዱስን ማለት ነው። እንደገና ደግሞ በቃል ውስጥ እንድናስተውል የተፈለገው ነገር ራሱን አብ አላደረገም። ራሱን ከአብ በተለየ ማንነት መጥቀሱን እናያለን። ይህንን እንድናስተውል ያስፈልጋል። የሰጠሁትን አይደለም ያለው፣ አብ የሰጠውን ማለቱን እናስተውል። በመሰረቱ መንፈስ ቅዱስ ያው የአብም የመንፈስ ቅዱስም ተስፋ ነው። ይህን ታውቃላችሁ አይደል? የአብ ተስፋ ነው ስንል ብዙ ቦታ ያው እግዚአብሔር አስቀድሞ በኢዩኤል አማካኝነት ኢዩኤል 2 ላይ እንደተጻፈው ስለ መንፈስ ቅዱስ መውረድ የተናገረውን እና በሐዋርያት ሥራ ምዕራፍ 2 ላይ የተፈጸመውን ነው አብ የሰጠው ተስፋ የሚለው እና የወልድም ተስፋ ብዬ ስናገር ደግሞ ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ስለ ሌላኛው አጽናኝ በጣም ደጋግሞ ተናግሯል። እና እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ ቃል በቃል ሌላኛው አጽናኝ በማለት ሌላኛ ብሎ ጠርቶታል መንፈስ ቅዱስን። ስለዚህ በተለየ አካሉ ሌላ የተባለው መንፈስ ቅዱስ የአብም የወልድም ተስፋ ነው እና አብ አስቀድሞ በነቢያት ወልድ ደግሞ በተገለጠበትና በሚያገለግልበት ጊዜ ከሱ መሄድ ጋር ተያይዞ ከአባቱ ለምኖ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላኛውን አጽናኝ ይሰጣችኋል ብሎ ተናግሯል። ስለዚህ የአብ ተስፋ ነው ስንል በብሉይ ኪዳን ስለ መንፈስ ቅዱስ የተነገረውን ማለታችን ነው። የወልድ ተስፋ ነው ስንል ራሱ ወልድ ኢየሱስ ደግሞ ከሱ ማድረግ ጋር ተያይዞ ከሱ መክበር ጋር ተያይዞ ስለ መንፈስ ቅዱስ መውረድ የተናገረውን ነው። ይሄ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ያለውን መመልከት እንችላለን። በተለይ ደግሞ ምዕራፍ 16 ላይ ከቁጥር 7 ጀምሮ ስለ መንፈስ ቅዱስ የተናገረውን ማሰብ እንችላለን። እግረ መንገዴን ነው ይሄን የምላችሁ። ተስፋ ብዬ ስናገር የአብ ተስፋ የወልድም ተስፋ ነው ስላልኩ እንግዳ ነገር ሆኖ እንዳይሰማችሁ ነው ይሄን ዝርዝር ያነሳሁት። ቁጥር 7 ላይ እዚሁ ሐዋርያት ሥራ ምዕራፍ 4 ቁጥር 7 ላይ አብ በገዛ ስልጣኑ ያደረገውን ወራትን እና ዘመናትን ማወቅ ለእናንተ አልተፈቀደላችሁም ብሏል። እና አብ በገዛ ስልጣኑ አብንም አሁንም የተናገረበትን ሁኔታ በሶስተኛ መደብ ሲጠራው እናያለን። አብ በገዛ ስልጣኑ የሰወረውን በማለት በገዛ ስልጣኑ የሚለውን ቃል ይዩት። ስልጣኑ የሚለው አሁን ከሱ በተለየ አካል ስለ አብ እየተናገረ መሆኑን ያስገነዝበናል። በገዛ ስልጣኑ። ለማንኛውም እነዚህ ነገሮች በደንብ አስምሩበት። ከዚህ በፊትም አንስቻለሁ ባነሳዋቸው ጥቅሶች ውስጥ ከዚህ በኋላ ማነሳለሁ። ወልድ ከአብ የተለየ አካል እንዳለው እንደ ስሙ እንደ አካሉ በግብርም እንዲሁ የተለየ መሆኑን እንድንገነዘብ ነው። እንዳንቀላቅለው አብ፣ ወልድ፣ መንፈስ ቅዱስ አንድ አካል እንደሆነ እንዳናስብ፣ አንድ ነገር እንደሆነ እንዳናስብ ነው። ይህንን እንድናስተውል ነው። አሁንም ሐዋርያት ሥራ እዚሁ ምዕራፍ 2 ቁጥር 32 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ይህን ኢየሱስን እግዚአብሔር አስነሳው ይላል። ይህን ኢየሱስን እግዚአብሔር አስነሳው። እግዚአብሔር ማለት እግዚአብሔር አብ እንደሆነ ግልጽ ነው አይደል? ለሁላችንም እግዚአብሔር አብ መሆኑ ግልጽ ነው ለሁላችንም። እግዚአብሔር አስነሳው። ማንን ነው ያስነሳው? ኢየሱስን ነው። እና ባለፈውም ጠቆም እንዳረኳችሁ አስነሺው አብ ነው፣
ወይም እግዚአብሔር ነው። እግዚአብሔር ብሎ ሲጠራ በዚህ ሁኔታ አብን ማለት ነው። ከሙታን የተነሳው ደግሞ ወልድ ነው፣ ወይም ደግሞ ከሙታን የተነሳው ኢየሱስ ነው። በስጋ የተገለጠው አምላክ ነው እና አስነሽና ተነሽን አንድ አካል ማድረግ ዝም ብሎ ነገሮችን ማወሳሰብ ነው። ዝም ብሎ ያላግባብ ያለ መጽሐፍ ቅዱሱ መርህ ዝም ብሎ ልክ ባልሆነ ሁኔታ ግራ ማጋባት ነው ትምህርቱን። ይሄንን እናስተውል። መቼም ባለፈውም ብያቸዋለሁ፣ እንደ ሞኝ ሰው ነው አንዳንዴ የምናገረው። ካላበድን በቀር እግዚአብሔር አብ ተሰቀለ አንልም አይደል? አዎ፣ እግዚአብሔር አብ ተሰቀለ አንልም። አሁንም ካላበድን በቀር ከሙታን የተነሳው እግዚአብሔር አብ ነው በጭራሽ ልንል አንችልም። ስለዚህ ከሙታን የተነሳው ወልድ ነው፣ አስነሺው እግዚአብሔር አብ ነው እና የተለየ አካል በተለየ ማንነት ይሄን ማለቱን እናስተውላለን። አሁንም እዚሁ ቁጥር 33 ላይ ቁጥር 33 ምዕራፍ 2 ማለት ነው በእግዚአብሔር ቀኝ ከፍ ከፍ ብሏልና ከአብ የተስፋ ቃልን ተቀብሎ አሁን የምታዩትና የምትሰሙትን እሱን አፈሰሰው በማለት መናገሩን እናያለን። በእግዚአብሔር ቀኝ ከፍ ከፍ ብሏል። በእግዚአብሔር ቀኝ ከፍ ብሏል ማለት አሁን ወልድ ያለበትን ስፍራ ነው የሚያሳየን። ቁጥር 33 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ እና እንደውም ሐዋርያት ሥራ ምዕራፍ 2 ከቁጥር 32 ጀምሮ ያለውን ዝም ብዬ አነበዋለሁ። እነዚህን ሁኔታዎች ወይም ይህንን እውነት እስከ ቁጥር 36 በዚህ መልኩ ስለሚያስገነዝብ ተደጋጋሚ ቃላት ስላሉት ማለት ነው። እንደዚህ ይላል፣ ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማይ አልወጣምና፣ ነገር ግን እርሱ አለ፣ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ይህንን ያለው ጌታ ነው። ይህንን ያለው ማንን ነው? ስለማን ነው? ስለ ጌታዬ። ጌታ ጌታዬን እንደዚህ አለው። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ምስክርነት ነው። ያው በሰቀሉት ፊት የቀረበ ምስክርነት ነው። እነሱ ወንጀለኛ ብለው እንደ ሐሳዊ መሲህ ቆጥረው ሰቅለውታል፣ ገድለውታል። ጌታም ክርስቶስም አደረገው ሲል ያልሆነውን ሰጠው ማለት ሳይሆን ጌታና ክርስቶስ መሆኑን ገለጠ፣ አስታወቀ፣ አረጋገጠ ማለት ነው። ትንሣኤው በመሰረቱ ያው ሁሌም እንደምናነሳው የኢየሱስ ክርስቶስነት የኢየሱስ የእግዚአብሔር ልጅነት መገለጫ ነው። እግዚአብሔር ልጁን ኢየሱስ ክርስቶስን በክርስቶስነቱና በልጅነቱ በእግዚአብሔር ልጅነቱ የገለጠው በትንሣኤ ነው። ኢየሱስ ክርስቶስ ባይነሳ ኖሮ አይሁድ ያሉት ልክ ይሆን ነበር። የተወነጀለበት፣ የተከሰሰበት፣ የተሰቀለበት ምክንያት ልክ ይሆን ነበር። ወንጀለኛ ነው ማለት ነው የገደሉት። ግን እግዚአብሔር ኢየሱስ እርሱ ክርስቶስ እንደሆነ፣ ኢየሱስ ጌታ እንደሆነ፣ ኢየሱስ የእግዚአብሔር ልጅ እንደሆነ እግዚአብሔር ኢየሱስን በማስነሳት አረጋገጠ። ስለዚህ ሰውን በማዳን ስራ በመሰረቱ ባለፈውም ነግሬያቸዋለሁ። ግብር ወደሚለው ስንመጣ አሁንም ደግሜ እመለከተዋለሁ ወይም እናየዋለን። ግብር ማለት ከባህሪ ወይም ደግሞ ከማንነት ጋር የተያያዘ መገለጫ ነው። ስራ ማለት ብቻ አይደለም ብለናል። ስለዚህ ግብር ብለን ስንጠራ በግብር 3 ብለን ስንጠራ የአብን የአባትነት ባህሪ ወይም ቦታ ወይም ማንነት ማለታችን ነው። የወልድን የልጅነት ይሄን ማገላበጥ እንደማይቻል ነግሬያችኋለሁ አይደል? ኢየሱስ ክርስቶስን እንዲሁ እንዲያገላብጠን የእግዚአብሔር አብ አባት አንለውም፣ ቋንቋውም አይሆንም። ስሙም ራሱ ልጅነቱን ነው የሚገልጠው። ስለዚህ እንዲህ እንደማናገላብጥና የአብ ግብሩ አባትነት እንደሆነ ሁሉ የወልድ ግብሩ ወይም ደግሞ የወልድ ማንነት ደግሞ ልጅነት ነው። የልጅነት ስፍራውን እንዲህ ማገላበጥ በአብና በወልድ መካከል ማገላበጥ አይቻልም። ይሄንን በሌላ ቋንቋ በማዳን ስራም ደግሞ እንዲሁ እግዚአብሔር ልጁን ሰጥቷል። ስለኛ ኃጢአት ተላልፎ በመሰጠት ወደዚህ ዓለም በመምጣት ያዳነን ጌታ ኢየሱስ ነው። ስለዚህ የተሰቀለው የሞተው እሱ ነው። እሱን ነው እግዚአብሔር አብ ያስነሳው እና ግልጽ ባለ ቋንቋ እናንተ የሰቀላችሁትን ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል እና አድራጊው ማን ነው? እግዚአብሔር የኢየሱስ አባት
እና ደግሞ ጌታ የተደረገው ክርስቶስነቱ የተረጋገጠለት እና የተመሰከረለት በትንሣኤ ማን ነው? ክርስቶስ የሆነው ጌታ የሆነው የእግዚአብሔር ልጅ እና ኢየሱስ ጌታ ነው። ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው። እግዚአብሔር ይሄንን አድርጓል። እግዚአብሔር ይሄንን አድርጓል ይላል። መልካም ወደ መልእክት ሄድና የተወሰኑ አሁንም ይህንኑ የሚያስረግጡ ሐሳቦችን ወይም የመጽሐፍ ቅዱስ ክፍሎችን እንዲሁ አስታውሳችኋለሁ። ወደ መልእክታት ስናልፍ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንደኛ ቆሮንቶስ 8:6 ላይ እንደዚህ ይላል፣ እኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ስለዚህ እግዚአብሔር አብ በተለየ ማንነቱ ነገር ሁሉ ከእርሱ የሆነ ተብሎ እግዚአብሔር ወልድ ወይም ደግሞ ኢየሱስ በእርሱ በኩል የሆነ ምክንያቱም ያው ቃል ነው። በቃል ነው እግዚአብሔር ሰማይና ምድርን ፍጥረትን የፈጠረው። በቃልነቱ ስልጣን ነው እግዚአብሔር ይህንን ያደረገውና በእርሱ በኩል ነው ያደረገው። ሁሉ ከእርሱ ነው፣ በእርሱ በኩል ነው ያደረገውና አንድ ጌታ ኢየሱስ ክርስቶስ አለን። ስለዚህ በተለየ ማንነት አብን መጥራቱን እናያለን። አንድ አምላክ አብ አለን ይላል። አሁንም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ይህንን ማስተዋል መልካም ነው። ልክ እንዲሁ ደግሞ ከዚህ በፊትም አንስቼዋለሁ፣ እናንተ አንብቡት። ገላትያ ምዕራፍ 1 ከቁጥር 1 ጀምሮ እስከ 2 ባለው ክፍል ሐዋርያው ቅዱስ ጳውሎስ ኢየሱስን ከሙታን ባስነሳው በእግዚአብሔር አብ እንጂ ከሰው ወይም በሰው ሐዋርያ እንዳልሆነ ይናገራል። ገላትያ ምዕራፍ 1 ቁጥር 2 ከሙታን ያስነሳው እግዚአብሔር አብ ነው እና ሐዋርያ የሆንኩት ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አብ ነው ይለናል። በተለየ ማንነት ይሄንን ይነግረናል እና ቁጥር 5ንም እንዲሁ ማየት መልካም ነው። ቁጥር 5 ገላትያ ማለት ነው። ቁጥር 5 ላይ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ክብር ይሁን አሁንም እግዚአብሔር ይመስገን። በእርሱ ሥራ በክርስቶስ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል። ክብር ለስሙ ይሁን። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል እና ክርስቶስ ባደረገው በሠራው ሥራ ወደ እግዚአብሔር አብ በመንፈስ ቅዱስ አብርሆት መግባት አለን። በተለየ ማንነት አብንም ወልድንም መንፈስ ቅዱስንም ይጠቅሳል። እንዲሁም ደግሞ ኤፌሶን 3 ላይ የአባትነት ስያሜ መጀመሪያ በሆነው በአብ ፊት መንበርከኩን ይነግረናል ሐዋርያው ቅዱስ ጳውሎስ። ኤፌሶን ምዕራፍ 3 ከቁጥር 14 እስከ 15። ፊልጵስዩስ ምዕራፍ 1 ከ1 እስከ 2 ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን ይላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ። ከእግዚአብሔር ከአባታችን ማለትም ከኢየሱስ ክርስቶስ አይደለም የሚለው ቃሉ። አንዳንድ ቃላትን በደንብ ማስተዋል ያስፈልጋል። ባለፈው እንዳልኳችሁ ከእገሌ ካልን በኋላ ከእገሌም ካል ሌላ ማንነት እየጠራን ግልጽ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ እና እግዚአብሔር አብን የኢየሱስ አባት የሆነውን ከትንሣኤ በኋላ ጌታ ኢየሱስ ክርስቶስ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርገዋለሁ ብሏል ብለሽ ወንድሞቼ ንገሪያቸው እንዳለ እኛን የእግዚአብሔር ልጆች ያደረገ
እግዚአብሔር የኢየሱስ ክርስቶስም አባት ነው፣ የእኛም አባት ነው እና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ እግዚአብሔር አባታችን ስንል አብን ነው እየጠቀስን ያለ ነው። ጌታ ኢየሱስ ክርስቶስ ያው የእግዚአብሔር ልጅ ኢየሱስ ነው። ይሄ ግልጽ ነው እና እዚሁ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ ብዙ ጊዜ ደጋግመን የምንለው ቃል ነው፣ ታስታውሱታላችሁ። ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ አንደበት ሁሉ እንዲመሰክር እና ጉልበት ሁሉ እንዲንበረከክለት ይናገራል እና እግዚአብሔር አብን በክርስቶስ ማክበር ማለት ነው እና የኢየሱስን ጌትነት መናገር ለጌታችን ለኢየሱስ ክርስቶስ መንበርከክ እግዚአብሔር አብን ማክበር ነው እንጂ እግዚአብሔር አብን መቃወም፣ ሌላ አምላክ ማምለክ አይደለም። ይህንን እንግዲህ እምነታችን እንደነ ጳውሎስ ነው። ደስ ይለኛል። ግልጽ ነው የምናገረው ነገር፣ አማርኛው ግልጽ ነው አይደል? አዎ ደስ ይለኛል። እምነታችን እንደነ ዮሐንስ ያመኑትን ማመናችን፣ ያመነውን ማመናችን፣ እነ ጳውሎስ ያመኑትን ማመናችን፣ እሱን ነው የምንሰብከው። ግልጽ ነው። ስለ ሥላሴ ያለን ነገር፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያለን ነገር ዮሐንስ ያለው ነው። ደግሞ ዮሐንስ ማን እንደሆነ እናውቃለን። እነ ጳውሎስ ያላቸው ነው። ጳውሎስም ሆነ ሌሎች ደቀ መዛሙርት አብረውት የነበሩ አገልጋዮች እነማን እንደሆኑ እናውቃለን። ስለዚህ በመልእክታት ውስጥ የምናየው ያው ነው መሰረታችን፣ ሌላ ትምህርት የለንም እና ይሄ የሃይማኖት ድንጋጌ በተለያዩ ዘመናት ከተነሱ ኑፋቄዎች ጋር ተያይዘው ስለ ሥላሴም፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስም የተነገሩ ድንጋጌዎች ያው እሱ መጨረሻ ላይ ነው ማነሳው ብያቸዋለሁ። ከሱ መጀመር አለብን ብዬ ስለማላምን ነው እኔ በግሌ። ይቻላል በታሪክ ውስጥ ሥላሴን በተመለከተ ከዚህ ዘመን ጀምሮ ነው መጠራት የተጀመረው። እንዲህ የሚባል መናፍቅ ተነስቶ ስለነበረ ኑፋቄው እንዲህ ስለነበረ ምናምን ብዬ ከኑፋቄ መጀመር ስላልፈለግኩ ነው እና እነዚህን ሁሉ ነገሮች ያላየ ሰው ከኑፋቄ ቢጀምር ያችን ቆንጽሎ ያችን ቆንጥሮ ሊሄድ ይችላል። ከሱ መጀመር ስላልፈለግኩ እኔ በግሌ ማምነውም እንደዚህ ስለሆነ ሰው ትክክል የሆነውን ነገር ካወቀ ትክክል ያልሆነውን ነገር ራሱ ማንም ይሄንን አውጣ ይሄንን ጣል ሳይለው መጣል ስለሚችል እና ስለ ብዙ ልክ ያልሆነ ነገር ከማውራት ስለ አንዱ ልክ ስለሆነው ነገር መናገር የተሻለ ጥቅም ስላለው ነው ዝም ብዬ እንደወረደ ጥቅሶቹን እንድናያቸው ምርጫ ያደረኩት። ስለዚህ ይሄንን ማስተዋል ይገባል። እግዚአብሔር አብን በክርስቶስ እናከብራለን። ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ እንመሰክራለን። ጉልበት ሁሉ ሊንበረከክለት የሚገባውን ጌታ በዚህ ማንነቱ መረዳት እግዚአብሔር አብን ማክበር ነው። ይሄንን ማስተዋል ያስፈልጋል። እግዚአብሔር አብን በእርሱ እያመሰገናችሁ እንግዲህ አምልኳችንን ጭምር እንድንቃኘው፣ ምስጋናችንን ጭምር እንድንቃኘው፣ ዝማሪያችንን ጭምር እንድንቃኘው፣ ከእግዚአብሔር ጋር ያለንን የአምልኮ ግንኙነት ጭምር እንደ እግዚአብሔር ቃል እንድንቃኘውም ይጋብዘናል። ስለዚህ እግዚአብሔር አብን በእርሱ እያመሰገናችሁ በቃልም ቢሆን በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። እግዚአብሔር አብን በእርሱ አመስግኑት። አብን በወልድ ማለት ነው። አብን በልጁ ማለት ነው። በእርሱ እያመሰገናችሁ የምታደርጉትን በቃልም ቢሆን በሥራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ይለናል። ክብር ለስሙ ይሁን። እግዚአብሔርን በኢየሱስ እናመሰግናለን። የምናደርገውን ሁሉ በኢየሱስ ስም እናደርጋለን እና በኢየሱስ ክርስቶስ ስም እግዚአብሔር አብ ይክበር እና በመሰረቱ በስሙ እግዚአብሔር ማክበር ማለት እግዚአብሔር በክርስቶስ ባደረገው ስራ ሁሉ እግዚአብሔር ማመስገን ማለት ነው። አንዳንዴ በስሙ ሲል በስሙ በመጠሪያው ብቻ ይመስለናል። እግዚአብሔር በክርስቶስ ባደረገው ስራ ማለት ነው። በሰራው ስራ ሁሉ እግዚአብሔርን መቀደስ፣ እግዚአብሔርን ማክበር ነው። ለማንኛውም እግዚአብሔር አብ በእርሱ ይመሰገናል። እግዚአብሔር አብ በኢየሱስ ክርስቶስ የተከበረ ነው፣ ሊከበርም ይገባዋል። ከዛ ባሻገር እነዚህን ጥቅሶች አንድ ላይ ልትይዟቸው ትችላላችሁ። ከቡራኬ ጋር የተያያዘ ነው። በጣም የተለመደ ንግግር ነው። ቅድም እንዳነሳሁት በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 አንደኛ ተሰሎንቄ 1 ሁለተኛ ጢሞቴዎስ 1:2 ቲቶ 1:4 እነዚህን ጥቅሶች ስንመለከት በመሰረቱ እነዚህ ብቻ ናቸው ማለት አይደለም። ቅድምም ያነሳዋቸው አሉ። ሌሎችም ጥቅሶች አንድ ላይ ማየት እንችላለን። በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ጸጋና ሰላም ምሕረትን ሲመኝ እናያለን። መልእክቱን የጻፈው ሰው ወይም ደግሞ ሐዋርያውና
ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም እንዲሁም ምሕረት የሚሉ ቃላትን እናያለን እና አብ ወልድን በእንዲህ አይነት መልኩ መጥቀሱን እናያለን። መንፈስ ቅዱስ ደግሞ ብዙ ጊዜ በስራው ተገልጦ እናየዋለን። ለነገሩ እሱን በተመለከተ አሁንም እመለስበታለሁ። የተወሰኑ ነገሮችን ገፋ ላድርግ። አንደኛ ጴጥሮስ 1 ከ1 እስከ 2 የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል እና የእግዚአብሔር አብ የቀደመ እውቀት የመንፈስ ቅዱስን ቀዳሽነት እና መንፈስ ቅዱስ ደግሞ የሚያነጻውና የሚቀድሰው በምን በኩል ነው? በኢየሱስ ደም በኩል መሆኑን ያሳየናል። በኢየሱስ ደም ይረጩ ዘንድ በመሰረቱ መረጨት የሚለው ቃል ያው በዛ ኮንቴክስት ነው የተነገረው በብሉይ ኪዳን። ኪዳኑም ሲደረግ በሂሶጵ ቅጠል ነክሮ ሙሴ በምስክሩ ጽላትና በሕዝቡ ላይ እንዲሁም በድንኳኑ ላይ በመርጨት ኪዳን እንዳደረጉ ይታወቃሉ። ከዛ ባሻገር ደም መርጨት የሚለው ቃል ለማስተስሪያ ቀን በወጭት የተያዘውን ወደ ቅድስተ ቅዱሳን ይዞ በመግባት ሊቀ ካህኑ በጣቱ እየነከረ 7 ጊዜ በስርየት መክደኛው ላይ ይረጫል። ያ ለኃጢአት ማስተስሪያ የሚፈስ የብሉይ ኪዳን መስዋዕትን በተመለከተ ዳዊት መዝሙር 50:51 ላይ በሂሶጵ ምርጨኝ እነጻማለሁ፣ እጠበኝ ከበረድም ይልቅ ነጭ እሆናለሁ ሲል በዛ ሁኔታ ሰዎች ለኃጢአት ማስተስሪያነት የሚረጨውን ያንን ደም እና ያንን ስርዓት ስለሚያውቁ በዛ ሁኔታ እየተናገረ ነው። እንደውም ዕብራውያን ምዕራፍ 12 ቁጥር 26 ላይ ቁጥር 25 ላይ እንግዲህ ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል አይደል? ይሄ የሚናገረው ደም ዛሬም ሕያው የሆነው ደም ስለ ኃጢአታችን የፈሰሰና ሁልጊዜም ቢሆን ሰዎችን በማንጻት በሕያውነት የሚሰራ የኢየሱስ ክርስቶስ ደም ነው እና መረጨት የሚለው ቃል በዛ አይነት ሁኔታ የተነገረ ነው። ለማንኛውም አሁንም በሰው መዳን ዙሪያ አብ ያለውን ስፍራ መንፈስ ቅዱስም የሚኖረውን ስፍራ ደግሞም ወልድ ያለውን ቦታ ያሳየናል። ግብርን በተመለከተ እግረ መንገዴ ነው ማነሳው የምመለስበት እንደሆነ ነግሬያቸዋለሁ ደጋግሜ። እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ በኢየሱስ ደም ይረጩ ዘንድ ለተመረጡ በማለት አካባቢ እግዚአብሔር ከየት እንደጠራቸው እንደመረጣቸው ይናገራል። ሌላው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ከእግዚአብሔር አብ ክብርና ምስጋናን ወልድ እንደተቀበለ ይናገራል። ባለፈውም ስላነሳሁት የምናውቀው ጥቅስ ነው። ይህ ምስክርነት ታስታውሳላችሁ። ክብርና ምስጋናን ከአባቱ ተቀብሏማ ኢየሱስ ወይም ደግሞ ወልድ እና ምን ብሎ አመሰገነው? ምን ብሎ አከበረው? ታስታውሳላችሁ? ምን ብሎ አከበረው? ማቴዎስ ምዕራፍ 17 ላይ እንደምናነበው በዛ በመለወጥ ተራራ ላይ በሌሎችም ወንጌላት ተመዝግቧል። ይሄ ቃል በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እሱን ስሙት በማለት እግዚአብሔር አብ አመስግኖታል። ጴጥሮስ ለዚህ ነው የእሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለው ያ ድምፅ በመጣ ጊዜ ክብርና ምስጋናን ከአባቱ ተቀብሏል ይላል። ስለዚህ እግዚአብሔር አብ አክብሮታል። ከአባቱ ክብርና ምስጋናን ተቀብሏል። ወልድ እዛ ተራራ ላይ ጴጥሮስ ዮሐንስንና ያዕቆብን ይዞ በመውጣት ኤልያስም እንዳልሆነ ሙሴም እንዳልሆነ ከነቢያትም አንዱ እንዳልሆነ እንዲያውቁ ጌታ ባበራላቸው ጊዜ ይሄንን ማንነቱን ፍንትው ባደረገላቸው ጊዜ ክብርና ምስጋናን ከአባቱ ተቀብሏል ይላል። እግዚአብሔር አብ ልጁን እንዳመሰገነው እንዳከበረው ይናገርና እንደውም ወረድ ብሎ ከዚህም ይልቅ የጸና የትንቢት ቃል አለን። ከዚህም ይልቅ የጸና የትንቢት ቃል አለን ማለት ያው በዘመን ተፈትኖ እኛ ጋር የደረሰ ጽኑ የሆነ የመጽሐፍ ቅዱስ እውነት በነቢያት በኩል የተነገረ የጸና የትንቢት ቃል አለን። ስለዚህ የኢየሱስ ክርስቶስን ክብር በተመለከተ
ተራራው ስር ነበርን፣ አባቱ ሲያከብረው አይተናል ይላል እና ፍንትው ባለ ሁኔታ አብና ወልድን በተለየ አካል እናያለን። እንግዲህ በደንብ አስተውሉ። ብዙ ጊዜ በምስጢረ ሥላሴ ትምህርት ዙሪያ ካሉ ኑፋቄዎች አንደኛው ባለፈው ይህን ስጀምረው ጠቆም እንዳደረግኩ አብ ወልድ መንፈስ ቅዱስን አንድ አካል አድርጎ ማየት። አንድ አካል በተለየ አካል አብ ወልድ መንፈስ ቅዱስ ያለ መሆኑን መካድ ወይም ደግሞ ይሄ የሰባሌዎስ ትምህርት ብለን የምናነሳው ማለት ነው እና በተለያየ ጊዜ በተለያየ ስም የተገለጠ አንዱ አካል አድርጎ የማየት ትምህርት እሱ በጣም አደገኛና ሥላሴን ወይም ደግሞ ሶስቱን አካል አንድ ላይ የመጠቅለል ወይም ደግሞ የመጨፍለቅ ወይም ደግሞ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሶስት አካል የተነገሩ የመጽሐፍ ቅዱስ ክፍሎችን ወደ መካድ የደረሰ የሰባሌዎስ ትምህርት ነው። ከዛ ባሻገር ደግሞ ሌላኛው እና አደገኛው ትምህርት ደግሞ የክርስቶስን መለኮታዊነት ወይም ደግሞ የእግዚአብሔር ልጅነት ብለን ስንናገር ይሄ እኔና እናንተ ባገኘነው እድል እግዚአብሔር በሰጠን ጸጋ እንዲሁ በነፃ እንዳገኘነው አይነት ልጅነት አይደለም። የእስራኤልም ልጆች የእግዚአብሔር ልጆች ተብለው እንደተጠሩትም አይደለም። እሱን ከመለኮታዊነቱ ጋር አያይዘን ስለምንመለከተው በደንብ እናየዋለን። ግን በደንብ ማስተዋል ያለብን ኢየሱስ አምላክ ነው አይደል? የተባረከ አምላክና የዘላለም ሕይወት ነው። ይሄ ሮሜ ምዕራፍ 9 ቁጥር 5 አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ጀምሮ ባለውም ክፍል የምናነበው እውነት ነው። ሲጀመር መለኮት ወደሚለው አምላክ ወደሚለው ዝርዝር ስንመጣ የምናየው ቢሆንም ግን እነዚህ ሁለት ኑፋቄዎች ሥላሴን በአብ በወልድ በመንፈስ ቅዱስ ሶስት አካል አንድ አምላክነት ላይ ያለ ኑፋቄና እንደገና የኢየሱስ ክርስቶስን መለኮታዊነት በእርግጥ የዛኛው ሌላኛው መልክ ነው በሌላ መልኩ ግን ይሄኛው ደግሞ በተለየ ሁኔታ ስናየው የክርስቶስን መለኮታዊነት ወይም ደግሞ እግዚአብሔር አብ መለኮታዊ ልጅ መሆኑን የሚክድ ትምህርት ነው እና ከዚህ የተነሳ እነዚህን ነገሮች በደንብ ማስተዋል ተገቢ ነው። ከእግዚአብሔር አብ ዘንድ ክብርና ምስጋናን ተቀብሏል እና ግርማውን አይተናል ሲል በብልሃት የተፈጠረ ተረት ተከትለን አይደለም የምናወራችሁ። ተረት አይደለም፣ የአሮጊቶችን ጫወታ የሚመስል ብሎ ወሬ አይደለም። እኛ ቅዱሱ ተራራ ስር ነበርን። ምን ሲሆን? አብ ሲያከብረው። ከዛ ባሻገር ደግሞ የጸና የትንቢት ቃል አለን። እግዚአብሔር አብ ያከበረው የኢየሱስ ክርስቶስን ማንነት የሚያሳይ በማለት መናገሩን እናስታውሳለን። ከዛ ባሻገር በተለይ በአንደኛ ዮሐንስ ምዕራፍ 1 እና ምዕራፍ 2 ላይ ያለውን በደንብ መመልከት ያስፈልጋል። አንደኛ ዮሐንስ ምዕራፍ 1 ቁጥር 2 እና 3 እንደዚህ ይላል። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። እና የተገለጠው የት የነበረ ነው? ከአብ ዘንድ የነበረው። ከአብ ዘንድ ማለት ምን ማለት ነው? ከአብ ጋር ማለት ነው አይደል? አዎ፣ ከአብ ዘንድ የሚለው ቃል ጋር ማለት ነው። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችሁ። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንን ከአባት ጋር እና ከልጁ ከኢየሱስ ክርስቶስ ጋር ነው። ከአባት ጋር ሲል አብን ነው። ከልጁም ከኢየሱስ ክርስቶስ ጋር ነው ሲል ልጁን ነው። በተለየ አካል ኅብረት አለን። ከማን ጋር? ከአባትና ልጁ ጋር። በሌላ ቋንቋ ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አነባለሁ። እንደዚህ ይላል፣ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ዋናው መርህ ኃጢአት አታድርጉ ነው። ጠበቃ አለኝ ዋስትና አለኝ ብለህ እንደሱ አታድርግ፣ እንደሱ አይሆንም እያለ ነው። መመሪያው አታድርጉ ነው። ግን ያው ሰው ነውና ሰው በዓለም ይኖራልና ሰው ስጋ የሚባል ነገር አለውና ደግሞ ዓለምም እንዲሁ ጳውሎስ እንደነገረን ቶሎ የሚከበንን ኃጢአት ይላል። ኃጢአት እንደ አቧራ ነው። ነግሬያቸዋለሁ አንድ አስተማሪያችን። እኔ መጽሐፍ ቅዱስ ብዙ አንባቢ አልነበርኩም አለ እና ሁልጊዜ ግን እጄን ስታጠብ ሲንክ ላይ
እንዲህ ቆሻሻ ሲንጠፈጠፋ ያለው ሁል ጊዜ እና ታጥቤ ደግሞ ትንሽ ቆይቼ እንዲህ ስታጠብ እዛ ነጩ ሲንክ ላይ የሆነ ጥቁር ነገር ሲንጠፈጠፋ ያለው እና ካፈር መፈጠሬን ያመንኩት በዚህ ነው አለና በጣም ደግሞ የሚገርመኝ ተፈርፍሬ ያለ ማለቄ ነው አለ። ኃጢአት እንዳቧራ ነው አይደል? ሁሌ እንታጠባለን። አንዳንዴ ደግሞ የግድ ከሆነ በቀን ሁለቴም ልንታጠብ እንችላለን። እንደ ስራችን ደግሞ እንደ ውሏችን ደግሞ ደጋግመንም ልንታጠብ እንችላለን። ሁሌም እንታጠባለን እና ይሄ እንደ አቧራ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት ንሩጥ ይላል ዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ እስከ 3 ባለው ክፍል እና ኃጢአት አታድርጉ፣ በቃ ዳግም ከተወለደ የእግዚአብሔር ከሆነ በደሙ ከተዋጀ አይጠበቅም እና አታድርጉ ካለ በኋላ ግን ብታደርጉ በአብ ዘንድ ማለት በአብ አጠገብ ማለት ነው። በሌላ ቋንቋ በእግዚአብሔር አብ ቀኝ ማለት ነው። በሌላ ቋንቋ በግርማው ቀኝ ማለት ነው አይደል? በክብር አረገ፣ በግርማው ቀኝ ተቀመጠ። ይህን ዕብራውያን ምዕራፍ 1 ቁጥር 3 ላይ እናነባለን እና በአባቱ ቀኝ እንዳለ ባለፈው አይተናል። ሐዋርያ ሥራ ምዕራፍ 7 ላይ እግዚአብሔርን ክብር ጌታ ኢየሱስን በአባቱ ቀኝ ቆሞ አያዋለሁ እንዳለ እስጢፋኖስ እና አሁን ያለበት ቦታ የኔና የናንተ ዋስትና የት ነው? በአብ ዘንድ ነው እና በአብ ዘንድ ከአብ ጋር በአባቱ ቀኝ እኛን የሚወክል የኛ ዘመድ የኛ ጉዳዩ የሆነ አለ እና ይሄ ዋስትና ነው። ስለዚህ አማኝ በኃጢአት ምክንያት ተስፋ ቆርጦ ወደኋላ እንዳይል ወጥቶ እንዳይቀር ማንን ይመልከት? ለሱ ያለውን ዋስትና በአብ ቀኝ ያለውን ይመልከት። ይህንን ይለናል። በአብ ዘንድ የሚለው ቃል ኢየሱስ አብ እንዳልሆነ ግን በአብ ዘንድ እንዳለ፣ ኢየሱስ አብ እንዳልሆነ በአብ ቀኝ ግን እንዳለ የሚያሳይ ነው። ስለዚህ በአብ ዘንድ ጠበቃ አለን። በሚገባን ቋንቋ ጠበቃ ስራው ምንድን ነው? ውክልናው ለማን ነው? ጥብቅና ስራ ጠበቃ ለማን ነው? ለሚቆምለት አካል አይደል? አዎ፣ ለሚቆምለት አካል ጠበቃ ለሚቆምለት አካል ነው የሚሰራው። አቃቤ ሕግ ግን ለሕጉ ነው የሚታገለው። ሕጉ እንደዚህ ይላል። እንደ ሕጉ መሰረት የወንጀለኛ መቅጫ ጠቅሶ ይሄ ይገባዋል ይላል። ጠበቃ ግን የገደለ እንኳ ቢሆን ለማትረፍ ምን እንደሚያደርግ ታውቃላችሁ አይደል? በቃ በዚህም በቃ ውክልናው ለወከለው አካል ነው በጤነኞቹ የጥብቅና ዓለም እና ጌታ ኢየሱስ ክርስቶስ ግን ያው ሰውም አምላክም ነው። አምላክ በመሆኑ አባቱን በኃጢአት ላይ ያለውን ጥላቻ ያውቃል። ከነዛ እኮ ሊቃነ ካህናት ለየት የሚያደርገው ከብሉይ ኪዳኖቹ እነሱ ውክልናቸው ለሰው ነው፣ ስለ ሰው ይሟገታሉ። የእግዚአብሔር ጉዳይ አይመለከታቸውም፣ ሰው ብቻ ስለሆኑ። ዕብራውያን 5ን ታስታውሳላችሁ። ለመንገዴን ነው የምነግራችሁ። ይህን ታስታውሳላችሁ። ውክልናቸው ለሰው ተመርጠው ስለ ሰው የሚጮሁ ናቸው። ለእግዚአብሔር በሆነው መቅደስ ውስጥ ግን ውክልናቸው ለሰው ነው እና ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ልክ ነው። በጽድቅ ይመጣል፣ በኃጢአት ላይ ይፈርዳል አይደል? ነጩ ዙፋን እሱን ነው የሚያሳየን። ተመልሶ መምጣቱ እሱን ነው የሚያሳየን። በኃጢአተኞችና በጻድቃን ላይ ያለው ዳኝነት እሱን ነው የሚያሳየን። ተመልሶ ይመጣል። አሁን ባለበት ስፍራ ግን ውክልናው የኛ ነው። እኛን ወክሎ ነው ላይ የተቀመጠው የሰው ልጅ የሆነ እና በስላሴ መንበር ወገን አለን እያልኳችሁ ነው። ዘመድ አለን እያልኳችሁ ነው። እኛን የሚወክል ዋስትና አለን እያልኳችሁ ነው። ስለዚህ የወደቀ ምክንያት የለውም ወድቅ ያለው ብሎ ለመጥፋት። በኃጢአት የዛለ ምክንያት የለውም ዝያለው ብሎ ለመሄድ። በተደጋጋሚ ስንፍና ውስጥ ያለ ሰው ምክንያት የለውም። ምክንያቱም እግዚአብሔር ምክንያታችንን አሳጥቶናል አይደል? መጀመሪያም በጸጋው አዳነን፣ ደግሞ ዋስትና በቀኙ አስቀመጠ። አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ ማለ አይጸጸትም ይላል። ስለዚህ በመሐላ በቀኙ ዋስትና አስቀምጦልናል እና በአብ ዘንድ ያለው እሱ የኛ ወኪል ነው ማለት ነው አይደል? ጠበቃ ይለዋል። ስለዚህ እኛን በሚመለከት በአብ ቀኝ ያለው ጠበቃችን፣ ዋስትናችን፣ የዚህ ኪዳን ዋስትና የእግዚአብሔር ልጅ ኢየሱስ በተለየ አካሉ በአብ ቀኝ መኖሩን ነው የሚነግረን። ይህንን አስተውሉ። በአብ ቀኝ መኖሩን ነው የሚነግረን። በአብ ዘንድ ማለት ከአብ ጋር አብ ባለበት በዚያ ክብር መጠን። ምክንያቱም ወደዛ ክብር ነው የገባው። ዓለም ሳይፈጠር ወደ ነበረው ክብር ስለመመለስ ጠይቋል ጌታ ኢየሱስ። ዮሐንስ 17 ላይ ታስታውሳላችኋል፣ ቁጥር 5 ላይ። ስለዚህ ተመልሷል፣ በክብር ሄዷል ወደ ነበረበት
ወደ አብ ዘንድ ተመልሷል። ስለዚህ በአብ ዘንድ ያለው የኔና የናንተ ዋስትና የእግዚአብሔር ልጅ ኢየሱስ አብ አይደለም፣ ወልድ ነው። የሰው ልጅ ነው፣ የሰው ወገን ነው፣ ለሰው ዋስትና ነው። ለሚያምን ሰው፣ ለዓለሙ አይደለም፣ ለሚያምን ሰው ዋስትና ነው። ይህንን ማስተዋል በጣም ያስፈልጋል። ጌታ ጸጋና ምሕረት ይብዛልን በቃሉ መጠን እንድንረዳው። እዚሁ ቁጥር 13 ላይ ምዕራፍ 2 ቁጥር 13 ላይ ልጆች ወይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። እግዚአብሔር ይመስገን። ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ቁጥር 13 አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችሁታልና እጽፍላችኋለሁ። ልጆች ሆይ አብን አውቃችሁታልና እጽፍላችኋለሁ። ከመጀመሪያ የነበረው ማን ነው? ከመጀመሪያ የነበረው ማን ነው? በስሙ የኃጢአት ስርየት ይሆንልን። በመጀመሪያ ሕይወትም በእርሱ ነበረች የተባለለት፣ ዮሐንስም በመጀመሪያው ቃል ነበር፣ በእግዚአብሔር ዘንድ ነበር፣ እግዚአብሔር ነበር ያለለት። እንደገና ከመጀመሪያ የነበረውን አሁን ለኛ የተገለጠውን እሱን እናወራላችኋለን። ሕይወትም ተገለጠ አይተንማል የተባለለትን ከመጀመሪያ የነበረውን። ከመጀመሪያ ማለት መቼ ይመስላችኋል? ከመጀመሪያ መቼ ይመስላችኋል? ዓለም ሳይፈጠር ማለት ነው። ወደ ዘፍጥረት ስንሄድ በመጀመሪያ ሰማይና ምድርን ፈጠረ ይላል። እንደገናም ደግሞ ወደ ዮሐንስ ስንመጣ በመጀመሪያው ቃል ነበር ይላል። ስለዚህ ይሄ መጀመሪያ ማለት የፍጥረት እግዚአብሔር ሰማይና ምድርን የፈጠረበትን ጅማሬ ነው የሚያሳየን እና በመጀመሪያ የሚለው ቃል ሰማይና ምድር ሲፈጠር የነበረ መሆኑን ያ ማለት ምን ማለት ነው? ከመፈጠሩ በፊት የነበረ መሆኑን የሚያሳየን። ምክንያቱም ኢሳይያስ 48ን ተመልክተናል አይደል? በተለይ ከቁጥር 12 ጀምሮ ቁጥር 16 ላይ ጌታ እግዚአብሔርና መንፈሱ ልከውኛል ያለ፣ ቀኜ ሰማያትን ዘርግታለች ያለ፣ በጠራኋቸው ጊዜ ይመጣሉ ይሰበሰባሉ ያለ፣ እኔ ከጥንት በስውር አልተናገርኩም ያለ፣ በዘመናት ሁሉ ሲናገር የነበረና አሁን በቃልነቱ ስልጣን የኖረው ስግው ቃል ሆኖ በስጋ የተገለጠው ወልድ መሆኑን ተመልክተናል ከዚህ በፊት። ስለዚህ በመጀመሪያ የነበረው የሚለው ጌታ ኢየሱስን ነው። ደግሞ አብን አውቃችሁታል ይላል። አብ በክርስቶስ በኩል ለእኛ ተብራርቷል። ይህንን ከዚህ በፊትም አይተናል። እግዚአብሔርን ያየ አንድስ እንኳ የለም፣ በእቅፉ ያለ አንድ ልጁ እርሱ ተረከው። ዮሐንስ 1:18 ይህንን እናስታውሳለን። ስለዚህ በአብ በወልድ መምጣት፣ በወልድ መገለጥ፣ ወልድ ዕብራውያን ምዕራፍ 1 ቁጥር 3 ላይ እንደተጻፈው የክብሩ መንጸባረቅና የባህሪው ትክክለኛ ምሳሌ ነው የአብ። ስለዚህ እግዚአብሔር አብን በወልድ አይተነዋል፣ አውቀነዋል እና አብን አውቃችሁታል፣ ከመጀመሪያ የነበረውን አውቃችሁታል፣ ደግሞ ስለ ስሙ ኃጢአታችሁ ተሰርዮላችኋል፣ ይሄን እጽፍላችኋለሁ ይላል ዮሐንስ። እግዚአብሔር ይመስገን ነው። ይሄ መልእክት ይመለከተናል። በአድራሻ ይመለከተናል። ስለ ስሙ ኃጢአታችን ተሰርየዋል አይደል? ስለ ስሙ ኃጢአታችን ተሰርየዋል። ከመጀመሪያ የነበረውን አውቀነዋል፣ ደግሞ ከመጀመሪያ የነበረውንም አባት አውቀነዋል። የኢየሱስ ክርስቶስ አባት የሆነውን እግዚአብሔር አብን ክብር ለስሙ ይሁን። ስለዚህ መልእክቱ ይመለከተናል ማለት ነው። ዮሐንስ በመሰረቱ ያው እንደምታውቁት የዮሐንስ አንደኛ መልእክት የተጻፈበት ዋና ዓላማ ምዕራፍ 5 ቁጥር 13 ላይ እንደተጻፈ ስለ ስሙ ኃጢአታቸው እንደተሰረየላቸው እንዲያውቁ ነው። የመልእክቱ በቃ ይሰረየላቸዋል ሳይሆን ተሰርዮላቸዋል። አልገባችሁም? አላወቃችሁም? በእግዚአብሔር ፊት ያላችሁን ቦታ አትረዱትም? አልገባችሁም ነው መልእክቱ። አሁንም ይኸው የምናነበው ነገር ይሄንኑ እውነት የሚያስገነዝብ ነው። ለማንኛውም ቁጥር 22ም ላይ እንደዚህ ይለናል። ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? እና ኢየሱስን ክርስቶስ አይደለም የሚል ሰው ባጭሩ ምንድን ነው ማለት ነው? ውሸታም። ስለዚህ ኢየሱስ ክርስቶስ አይደለም፣ ኢየሱስ የእግዚአብሔር ልጅ አይደለም የሚል ሰው ካለ መልሱ ምንድን ነው? ጥቅስ አይደለም፣ ውሸታም የሚል ከዲያብሎስ ጋር ይመሳሰላል ማለት ነው አይደል? የሐሰት አባት ነው፣ ሐሰተኛ ነው፣ በእውነት አልቆመም
የተባለው ሰይጣን ነው እና እንዲህ አይነቱ ውሸታም ነው። ከሰው እንዲህ አይነቱ ውሸታም በጣም ትልቁ ውሸታም ቢኖር ኢየሱስን ክርስቶስ አይደለም የሚል ነው። ክርስቶስ አይደለም የሚል ነው። ውሸተኛ ማን ነው ይላል ጥያቄ። ይኸውላችሁ አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። አብንና ወልድን መካድ ማለት ምን ማለት ነው? በዚህ ሁኔታ የኢየሱስ ክርስቶስን የእግዚአብሔር አብ ልጅነት ወልድነት ማለት ነው፣ ክርስቶስነት። እንደገናም ደግሞ የእግዚአብሔር አብን የኢየሱስ ክርስቶስ አባትነት። አብና ወልድን መካድ ማለት በአብና በወልድ መካከል ያለውን የአባትና የልጅ ሁኔታ አለመቀበል ማለት ነው። ይሄንን የሚቃወም እግዚአብሔር ልጅ የለውም የሚል አልወለደም የሚል አይወልድምም የሚል ባጭሩ ውሸታም ነው። አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ይኸውላችሁ አብንና ወልድን የሚክድ ስለተለያዩ አካላት ነው እየተናገረ ያለው። አካልን በተመለከተ ስለተለያየ አካል፣ ስምን በተመለከተ ስለተለያየ ስም፣ ግብርንም በተመለከተ ስለተለያየ ግብር ነው እየነገረን ያለው። አካልን በተመለከተ አብና ወልድ ሁለት የተለያየ እና አብና ወልድ። ስምንም በተመለከተ አሁንም አብና ወልድ፣ ስያሜውም እንደ አካሉ። በመሰረቱ ስም የአካል መገለጫ መሆኑን አንስተናል። ይሄ ነገር የሆነ ነገር ነው፣ ስለዚህ ስም አለው። ይሄ የሆነ ነገር ነው፣ ስም አለው። ይሄን አጀንዳ ባነሳ ስም አለው፣ ባለፈው እንዳልኳችሁ፣ ለዚህም ስም አለ። ስለዚህ ስም የሆነ አካል መገለጫ ነው። አብና ወልድ የሚለው ስያሜ አብና ወልድ ተብለው የሚጠሩ አካላት መጠሪያ ነው። ስም ሁልጊዜም ቢሆን የአካል መገለጫ መሆኑ መረሳት የለበትም። አንዱን አካል አይደለም በተለያየ ስም እየጠራን ያለን። እሱ ነው አይደለም አብ፣ እሱ ነው አይደለም ወልድ፣ እሱ ነው አይደለም መንፈስ ቅዱስ እያልን ያለን። መለኮትን በተመለከተ አዎ በመለኮት አንድ ስለሆኑ፣ በአካልና በስም በግብር በተመለከተ ግን ልዩነት ስላለ አብ እንጂ ወልድ መንፈስ ቅዱስ ስላይደለ፣ ወልድም ወልድ እንጂ አብና መንፈስ ቅዱስ ስላይደለ፣ መንፈስ ቅዱስም እንዲሁ በተለየ አካል አብና ወልድ ስምም አካልም እነዚህ እና የሚለው ቃል ባለፈው እንዳልኳቸው እኔና አብ አንድ ነን ሲል አብም እኔም አንድ ነኝ አይደለም ያለው። እኔና አብ አንድ ነኝ አይደለም ያለው። ግልጽ ነው። እስኪ በሉት ይሄን ቃል እኔና አብ በሉ እስኪ። አንድ ነን። አዎ እኔና አብ አንዱ ነኝ አላለም። አንድ ነን ነው የሚለው ቃሉ ራሱ ብዙ ቁጥር ነው። እኔና አብ አንድ ነን። ልክ በዚሁ ቋንቋ አብና ወልድ። ስለዚህ አብና ወልድን እና የሚለው ቃል ወይም ደግሞ አብንና ወልድን የሚለው ቃል የተለየ ስም የተለየ አካል መሆኑን እናያለን። የሚክድ ይህ የክርስቶስ ተቃዋሚው ነው። ባጭሩ ኢየሱስ ክርስቶስን የሚቃወም ሰው ክርስቶስን ከሳተ አምላክ የለውም። ይህንን ቁጥር 23 ላይ እናነባለን። ይኸውላችሁ የክርስቶስ ተቃዋሚ ነው ካለ በኋላ ምን ይላል መሰላችሁ? ወልድን የሚክድ ሁሉ አብ እንኳ የለውም። ወልድን የሚክድ ይኸውላችሁ፣ ወልድን መካድ ማለት ወልድ ማለት ልጅ ማለት ነው። ልጅነቱ መካድ ማለት ነው። በሌላ ቋንቋ ጌታ ኢየሱስን ይኸውላችሁ እንደ ነቢይ እንደ አንድ ግለሰብ በእግዚአብሔር ጸጋ ለስራ ወይም ለአገልግሎት እንደተጠራ እንደ ማንኛውም ሰው እንደ ኢሳይያስ፣ እንደ ኤርምያስ፣ እንደ ሕዝቅኤል፣ እንደ ዳንኤል፣ እንደ ሌሎች አገልጋዮች መቁጠር፣ በአዲስ ኪዳንም እንዳሉ ግለሰቦች መቁጠርና ጌታ ኢየሱስን በሕያው እግዚአብሔር ልጅነቱ ማመንና ማወቅ ይለያያል። ይሄ ደግሞ የሆኑ ሃይማኖት ተቋማት ሰፈር ወይም ደግሞ የእምነት ድንበር ሳይሆን የእግዚአብሔር ቃል እንደሚለን አብንና ወልድን የሚክድ የክርስቶስ ተቃዋሚ ነው ካለ በኋላ ይኸውላችሁ ወልድን የሚክድ ሁሉ አብ እንኳ የለው። በጭራሽ ወልድ ከተሳተ አብን አመልካለሁ ማለት አይቻልም። በሌላ ቋንቋ ሕይወት፣ መንገድ፣ እውነት ወልድ ስለሆነ በወልድ በኩል ካልሆነ በቀር አብ አይታወቅም። ስለዚህ አብ አሁን ለእኔና ለእናንተ በተገለጠበት ማንነት የምንረዳው ወልድን ስንረዳው፣ ወልድን መረዳት ማለት ደግሞ ማንነቱን መረዳት ማለት ነው። ትምህርቱንም መቀበል ማለት ነው። ጌታ ኢየሱስ ስለ አባቱና ስለ ራሱ ነግሮናል። ጌታ ኢየሱስ ክርስቶስ ማን እንደሆነ ከቅዱሳት መጻሕፍትና ከአባቱ ምስክርነት ደግሞ ደቀ መዛሙርት ጽፈውልናል። ወልድን በተመለከተ ወገኖቼ፣ ወልድን በተመለከተ ክርስቶስን በተመለከተ ለዘመናት ተፈትኖ እኛ ጋር የደረሰው የቅዱሳት መጻሕፍት ምስክርነት፣ በሌላ ቋንቋ የነቢያት አገልግሎት ማለት ነው። ወልድን በተመለከተ እግዚአብሔር አብ ለልጁ የሰጠው ምስክርነት በተደጋጋሚ ሲጠመቅም እንደገናም ደግሞ የመለወጥ ተራራም ላይ
ከዚያም ባሻገር ደግሞ ስራዬ የኔ ምስክር ነው። አብ ከኔ ጋር እንዳለ ስራዬ ያሳያል እንዳለ ተግባሩ፣ ስራው፣ ያደረገው ነገር፣ የሚያደርገው ነገር ገላጭ ነው። ከዛ ባሻገር የአዲስ ኪዳን አገልጋዮች በአይን ያዩት፣ ይሄ ከረጅም ዘመን በኋላ ተነስቶ የቃዣው አይደለም። ከዓመታት በኋላ ተነስቶ እግዚአብሔር ልጅ የለውም፣ ኢየሱስ የእግዚአብሔር ልጅ አይባልም ያለ እነሱን ተዋቸው። አይናቸው አይቶት ዳሰውት። ዮሐንስ እንደሱ አይደለም ያለው? ጆሮአችን የሰማውን አይናችን ያየውን እጆቻችን የዳሰሱትን እሱን እናወራላችኋል። ምንድነው ይሄ? ማን ይናገር የነበረ ማን ያርዳ? አዎ። እና እዛው አይተውት ሲሰቀልም ሲሞትም ሲነሳ አባ ሲልም ደግሞ አብም ስለሱ የተናገረውን የሰሙ እሱን ያዩና የዳሰሱ አምላኬ አባቴ ብለው የጮሁቱ የሰገዱለት ያከበሩት እነሱ ይታመኑ ወይስ ከየትም ተነስቶ እንደፈለገ የተናገረው ማን ይታመን? እንደው ዝም ብሎ በዓለም ቋንቋ ማን ይታመን? ያየ አይሻልም? የዳሰሱ አይሻልም? እነዚህ እኮ የአይን ምስክሮች ናቸው። እምነታችን እንደነሱ ነው ያልኳችሁ ለዚህ ነው። የአይን ምስክሮች ናቸው። እኔ ሌላ ምንም አይነት ቱንቢያ አያስፈልገኝም። የእግዚአብሔር ቃል እግዚአብሔርን በተመለከተ ክርስቶስን በተመለከተ ወይም ደግሞ ስለ አምላካችን የሚነግረን እርሱ ነው የኔና የናንተ ቱንቢ መለኪያ። ስለዚህ ወገኖቼ ወልድን የሚክድ አብ ሁሉ እንኳ የለውም። በወልድ የሚታመን አብ ደግሞ አለው እና ሰው በወልድ ከታመነ ወልድ ስለ ራሱ የነገረንን፣ ሐዋርያት ስለ ወልድ የነገሩንን፣ አብ ስለ ወልድ የነገረንን፣ የብሉይ ኪዳን የትንቢት መጽሐፍት ስለ ወልድ የነገረንን የሚያምንና በወልድ የሚታመን በነፍሱም ምስክር አለው፣ አብም አለው። ስለዚህ እግዚአብሔር አብ ያለ ወልድ አይታወቅም፣ አልታወቀም፣ አልተገለጠም። አብን ያበራልን ያብራራልን ወይም እግዚአብሔርን አብ ወልድ መንፈስ ቅዱስ መሆኑን ያሳየን የነገረን ጌታ ኢየሱስ ክርስቶስ በሥጋ የተገለጠው ወልድ ነው። እሱ ሰው ማንነት ውስጥ ከሌለ አብ እንኳ አይኖረውም ነው የሚለው። ስለዚህ ይህንን ማስተዋል ያስፈልጋል። ወልድ የአብ ልጅ ነው። ይህንን በግልጽ ነው የሚነግረን የእግዚአብሔር ቃል እና ቁጥር 24 ላይ ምን ይላል? እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኖር። እግዚአብሔር ይመስገን። ይሁንልን፣ አሜን በሉ። በመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ስለ አብ ስለ ወልድ የሰማችሁት ጸንቶ ይኑር። መገለጥ እንዳይመስልህ፣ የሆነ ብርሃን እንዳይመስልህ፣ ነቃው በራልኝ ምናምን ብለህ በጥፍር ብትሄድ ገደል ትገባለህ። አንዳንድ ጊዜ ይውላችሁ ሁሉን ስብከት እናደርገዋለን። ስብከት ይውላችሁ ከህይወት ጋር ተገናዝቦ በመሰረቱ ስብከትም ቢሆን ጠርዝ መልቀቅ የለበትም። የእግዚአብሔርን እውነት መልቀቅ የለበትም። አንዳንዴ በምሳሌ በተብራሩ ነገሮች ለሰው ቅርብ ስለሚደረግ ነው ስብከት ያልኩት። ትምህርት ግን እንደወረደ ተቀብለን የምናቀብለው ነው። ሥላሴ ትምህርት ከኔ አይጀምርም። በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ ከነበሩና ከሥላሴ ጋር ተያይዞ ለነበሩ ጥያቄዎች መልስ ከሰጡም ሰዎች አይጀምርም። የሥላሴ ትምህርት ይውላችሁ በብሉይና በአዲስ ኪዳን የቅዱሳት መጽሐፍት ምስክርነት ያለውና በወልድ ወይም በኢየሱስ የተብራራ እውነት ነው። ይሄንን ማስተዋል ያስፈልጋል። የተወሰኑ ጥቅሶችን የያዙና እናንተ ተመልከቱት። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 3፣ 4 እና 9 ምዕራፍ 1 ቁጥር 3፣ 4 እና 9 ያዕቆብ 1:27 ያዕቆብ 1:27 እና ያዕቆብ 3 ቁጥር 9 ይሁዳ 1:1 ይሁዳ 1:1 ክብር ለአምላካችን ይሁን። አብና ወልድ የሚለውን በደንብ በተደጋጋሚ ጥቅሶች ውስጥ ስለተመለከትናቸው ተጨማሪ ጥቅሶች አሉ። እሱን ከሚጻፈውና ከሚለቀቀው ጋር አንድ ላይ ብታዩት ነው የሚሻለው። መንፈስ ቅዱስን በተመለከተ እንግዲህ እንደ ጌታ ምሕረት በሚቀጥለው ጊዜ ባለን በሚኖረን ትምህርት እናያለን። ጸጋው በጥበብና በአይምሮ ይብዛላችሁ። ጸሎቱን መጨረሻ ላይ እንጸልያለን። 10 ደቂቃ ስላለ
እግዚአብሔርን በዜማ እናመሰግንና ማጠቃለያው ጸልየን እንሄዳለን።